እጅግ አሳዛኝ ክስተት አረብ ሀገር በምትሰራ ሴት ላይ። አረብ ሀገር ያሉ እህቶቻችንን ድካም የሚያውቅላቸው የለም። 24 ሰዓት ያለ እረፍት እንደ ሰዓት በሚያቃጥለው ሙቀት እየተቃጠሉ ድካማቸውን በውሸት ሳቃቸው እየሸወዱ ፊታቸው ሲቀላ የተመቻቸው መስለው ይታያሉ። የውስጣቸውን ህመም ግን ማንም አያውቅላቸውም። ቤተሰብ አምጡ እንጂ አይዟችሁም አይላቸውም። አንዳንዱም አለ አገባሻለሁ እያለ ጣቱን እየበላ መጠጡን እየጠጣ ገንዘባቸውን ያራግፍላቸዋል። እሳት እየበላ እንደሆነ ይዘነጋል። መሬት ልግዛልሽ ላኪ እያለ ራቆታቸውን ያስቀራቸውን ቤታቸው ቁጠራቸው። ያለቀሱት እንባቸው ቢታይ ጎርፍ ሆኖ ሰው ይጨርስ ነበር። ለቤተሰቤ ቤት ካልሰራሁ ቤተሰቤን ካልቀየርኩ እያሉ የትዳር ጊዜ አልፎባቸው የልጅ አምሮታቸው በእንባቸው ታጥቦ ይሄዳል። ወንዱም ወንድነቱን ረስቶ ብር ላኪ እያለ በ40 ዓመቱ የፓምፐርስ ያስልካል። በሴት ብር ያውም ደም ተተፍቶ በተገኘ በሰው ላብ ያውም በሴት ከርሱን ይሞላል። ሴቶቹ ቢናገሩ ሰሚ ቢያጡ እግራቸው አንደበት አውጥቶ ድካማቸውን በደም ጽፎ አሳየን። እግር ሲያለቅስ እግር ሲያነባ አየን። የሰውነታቸውን ድካም ከታቸው ሆኖ ታዝቦ እግራቸው አብጦ አሳየን። በዓይናችን ያላየንላቸውን ድካማቸውን እግራቸው ነገረን። ሊፈነዳ የተቃረበን የሴቶችን የድካም ደም የጠጣ ፈጣሪ ድረስልህ። ሰውነትህ በቁም ሸቶች ሰው ሳይሸሽ ከእህቶቻችን ገንዘብ መቀበልህን አቁም። አግባ ስትባል ምን አላት አትበል። የረከሰ ሰው ጥያቄ ለውድ እህቶቻችን አትጠይቅ። ራስህን አርከሰ ሴቶችን አትመኝ። ያለፋህበትን ንብረት ብታገኘውም ሳትጠቀምበት ይከስራል። ላባቸው እንዴት ትርፍ ያመጣልሃል? ክብር አረብ ሀገር ለሚኖሩ አረብ ሀገር ለሚሰሩ እህቶቻችን ሰላም